ሰላም ሰላም እንዴት ናችሁ? የኢትዮ መረጃ ቤተሰቦች በጣም የምንወደው ተወዳጁ ድምፃዊ ቴዲ አፍሮ የአድዋ በዓልን ምክንያት አድርጎ እንግዲህ መልእክት አስተላልፏል። ይህ ተወዳጅ ድምፃዊ ሁሌም ሀገራዊ በሆኑ ጉዳዮች ላይ ከህዝብ ጎን በመቆም ድምፁን በማሰማት ይታወቃል። ታዲያ ለዘንድሮ የአድዋ በዓልም የራሱን ሀሳብ አስፍሯል። የአክብሮት ሰላምታዬን በማስቀደም ለመላው ኢትዮጵያውያን ወገኖቻችን በሙሉ እንኳን ለታሪካዊውና አንጸባራቂው የአድዋ ድል በዓል አደረሳችሁ የሚል መልእክቴን ሳስተላልፍ በታላቅ ብሔራዊ ኩራት ነው ሲል ይጀምራል ድምፃዊው። የዘንድሮ የአድዋ ድል በዓል ስናከብር ከቅርብ ዓመታት ወዲህ በሀገራችን ባለው የፖለቲካ አለመረጋጋት ሳቢያ በተለያዩ የሀገራችን ክፍሎች እስካሁኗ ሰዓት ድረስ በማንነታቸው ብቻ ተለይተው እጅግ ኢሰብአዊ በሆነ መንገድ በአሰቃቂ ሁኔታ በግፍ እየተገደሉ ያሉ እንዲሁም የአካልና የስነ ልቦና ጉዳት የሚያደርስባቸውን ብሎም ከቤት ንብረታቸው ከቀያቸው የሚፈናቀሉ ንጹሃን ወገኖቻችንን በህሊና ጸሎት እያስብንና ለዚህም እየተባባሰ ሀገራችንም ኢትዮጵያም ላለፉት ቀላል ለማይባሉ ዓመታት ቁልቁል ሰብቆ የያዛትን የዘር ፖለቲካ መሆኑን አጽንኦት በመስጠት ከመቼውም ጊዜ በላቀ መልኩ ኢትዮጵያውያን የዘር ሃይማኖት ሳንለይ በአንድነት በመቆም ለሀገራችን ህልውናችንን ስጋት የሆነውን ጎሳን መሰረት ያደረገ ስርዓት ለአንዴና ለመጨረሻ ጊዜ በቃ ልንለው የሚገባ መሆኑን በጥብቅ ለማሳሰብ ጭምር ነው ይላል ድምፃዊው። አክሎም እንግዲህ በተለይ ፍትህ በግፍ እየሞቱ ላሉና ትኩረት ለተነፈጉ ንጹሃን ወገኖቻችን ሲል ይቀጥላል። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ። እንግዲህ ይህ መልእክት ቀላል አይደለም። እንደሚታወቀው በአሁኑ ሰዓት ሀገራችን ኢትዮጵያ በዘር ፖለቲካ ሰዎች ተከፋፍለው በአንድነት ኢትዮጵያዊነት ስሜት ሳይሆን በግል ጉዳያቸው ላይ ትኩረት አድርገው የአንድ ሰፈር ወይም የመንደር ጉዳይ ሆኗል። እንግዲህ ከዚህ ጋርም ተያይዞ ነው ቴዲም እንደገለጸው ቁልቁል ሀገሪቱ እየወረደች የምትገኘው። እንደምናውቀው ይህ በዛሬው ቀን በደመቀ ሁኔታ እየተከበረ የሚገኘው የአድዋ የድል በዓል የመላው ኢትዮጵያውያን ብሎም ደግሞ የመላው የዓለም ጥቁር ህዝቦች መለያ ሰንደቅ ትልቅ ምልክት ነው። እንግዲህ በአድዋ እንደሚታወቀው አባት እናት አርበኞቻችን ሰለቸኝ ደከመኝ እገሌን አውቀዋለሁ፣ እገሌ የእንትን ጎሳ ነው፣ እገሌ ከእንትን ብሔር ነው፣ ቋንቋው እንዲህ ነው፣ ሃይማኖቱ እንዲህ ነው ሳይሉ እንደሚታወቀው በጋራ ወጥተው ማይስማሙ የነበሩ እንኳን የክልል ገዢዎች ቆይ ከድሉ በኋላ እናወራለን በሚል በአንድነት ነበረ እንግዲህ ሆ ብለው ወጥተው ጣሊያንን ጉድ ያደረጉት። በታሪክም በተለይ ነጮች አፍሪካን በሚቀራመቱበት ዘመን የራሳቸውን አሻራ ኑረው እንግዲህ ዛሬ ድረስ በአፍሪካ ምንም አይነት ቅኝ ግዛት ያልተገዛች ሀገር በመሆን ዛሬም ድረስ ሰንደቋን ከፍ የምታደርገው አንገታችንን ያልደፋንበት ዋናው ምክንያት አባቶቻችን በአንድነት በኃይል በመተሳሰብ ይችን ሀገር በክብር በፍቅር ስላኖሩልን ነው። ቴዲ አፍሮ እናመሰግናለን። እናንተስ ምን ትላላችሁ? የዘር ፖለቲካው ምን በጃት ኢትዮጵያን? ምን አገኘንበት? ሐሳቦቻችሁን ኮሜንት ላይ አኑሩ። ባይ። ሰብስክራይብ ማድረግም እንዳትዘነጉ።